የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸው ኑ ለኛ ከሰው ልጆች ሴቶችን እንምረጥ ለኛም ልጆችን እንውሰዳሉ ይላል። ይሄ በጣም ከባድ ቃል ነው። የሱ እንግዲህ ጸንሰው ረጃጅሞችን ቁመታቸው እስከ 3000 ክንድ የሚጠጋ 3000 ክንድ ሰው 3 ክንድ ከስንዝር ይባላል። እስከ 3000 ክንድ ዛሬ ዓለም አቀፋዊ ጉዳይ ነው የምናነሳው። ዶክተር እንኳን ደህና መጡ። እንኳን ሰላም ቆየህ። እንግዲህ ዛሬ ዓለም አቀፋዊ ጉዳይ ላይ ዕውቀት የሚሰጥ ርዕሰ ጉዳይ ነው ይዘን የመጣ ነው። እንዳልኩት ዓለም አቀፋዊ ጉዳይ ላይ የሚባሉ ነገሮች አሉ። 3 መልከታዎች አሉ ኔፍሊምን በተመለከተ። የመጀመሪያው ምንድነው፣ ሁለተኛው ምንድነው፣ ሶስተኛው ምንድነው የሚለውና በዝርዝር እንመለከታቸዋለን። በጣም መልካም። እንግዲህ ይሄ ጉዳይ በጣም ሲሪየስ ጉዳይ ነው። በጣም ብዙ ክርክሮች ተደርገውበታል። ብዙ ሪሰርቾች ተሰርተውበታል። በተለይ ደግሞ ሀገራችን ኢትዮጵያ በብዛት ይሄ ጥናት በተጠና ቁጥር ኢትዮጵያ ሳትጠቀስ አታልፍ። ስለዚህ ይሄንንም ጠቅለል ያደረገ ነገር ነው የምናየው። እንግዲህ ኔፍሊም በጣም አከራካሪ ከሆኑ እና ምስጢራዊ ከሆኑ ጉዳዮች ውስጥ አንደኛው ነው ማለት እንችላለን። ለምሳሌ ቤርሙዳ ትሪያንግል፣ የኤፎ ነገር ሁልጊዜ አከራካሪ ነው። ኔፍሊምን በተመሳሳይ መልኩ እንግዲህ ኔፍሊም ግዙፋን የሆኑ ረዣዥም ፍጡራንን የሚዳስስ ሲሆን አንዳንዶች ግን ምን ይሏቸዋል? የዕብራይስጥ ቃል ነው ይሏቸዋል። ነፈለ ወይም ነፊል ማለት መውደቅ ስለሆነ የወደቁ የሚል ፍቺ ይሰጧቸዋል። ሰባ ሊቃናት ደግሞ ብሉይ ኪዳንን ከዕብራይስጥ ወደ ግሪክ ሲተረጉሙ ግዙፋን ብለው ተርጉመዋቸዋል። በእኛ ደግሞ በግዕዙ ራእይት ይባላሉ። በጣም ርዙማን ማለት ነው። በጣም ረዣዥም እንደማለት ነው። እና ስለዚህ ነገር አስገራሚው መጽሐፈ ሄኖክ እጅግ የረቀቀ መጽሐፍ ነው። እንደሚታወቀው የአዳም 7ኛ ትውልድ የሆነው ሄኖክ የጻፈው ነው። እና መጽሐፈ ሄኖክ ከዓለም ጠፍቶ ነበረ። እንዴት ጠፋ አይታወቅም፣ ብቻ ከዓለም ጠፍቷል። ኢትዮጵያ ግን ነበረ ሲነበብ፣ ሲተረጎም፣ ሲጻፍ የኖረ መጽሐፍ በመሆኑ ኢትዮጵያውያን በዚህ ላይ ሰፊ እውቀት ነበራቸው ለዘመናት ማለት ነው። ይሄ እንግዲህ እስከ 18ኛው ክፍለ ዘመን በጣም ቅርብ እኮ ነው። እስከ 18ኛው ክፍለ ዘመን ድረስ ጠፋ ሲባል ኢትዮጵያ ግን ለብዙ ሺህ ዘመን እንደጠበቀችው ያስታውቃል ማለት ነው። በ18ኛው ክፍለ ዘመን ጀምስ ብሩስ ወደ ኢትዮጵያ ነው የመጣው። ኢትዮጵያ መጥቶ መጽሐፈ ሄኖክን ካገኘ በኋላ ለዓለም በማስተዋወቁ እንደገና የኔፍሊም ጉዳይ እንደ እሳት እንዲቀጣጠል አድርጎታል ማለት ነው። በስፋት ስለሚጠቅሰው ሄኖክ መጽሐፈ ሄኖክ ላይ ነው ስለነዚህ ጉዳዮች በጣም በስፋት የተነሳው። ይሄ ደግሞ የአዳም 7ኛ ትውልድ ነበረ። እንግዲህ በ6ኛው ትውልድ በያሬድ ዘመን ነው መጡ የሚባለው። እንግዲህ 4 ትውልድ እስከ ኖህ ድረስ ሄዷል ማለት ነው። ከያሬድ ቀጥሎ ሄኖክ አለ፣ ከሄኖክ ቀጥሎ ማቱሳላ አለ፣ ከዛ በኋላ ላሜህ አለ፣ ከዛ ኖህ አለ። ይህን ሁሉ ጄኔሬሽን ነበሩ ማለት ነው። ስለዚህ ስላየው በስፋት ጽፏል ማለት ነው። በጣም የጀምስ ብሩስን ጉዳይ በተወሰነ መልኩ ባነሳው ደስ ይለኛል። ማን ነው ጀምስ ብሩስ ባለውን ነገር ያው ጥሩ እንትን ግልጽ ያደርገዋል። ጀምስ ብሩስ እንግዲህ ከ1730 እስከ 1794 የነበረ የስኮቲሽ ተጓዥ ነው። ጀምስ ብሩስ በጣም የሚታወቀው የአባይን መነሾ ለማወቅ ያደረገው ጥረት ነው እና በሱ ዙሪያ የጻፋቸው መጻሕፍት ነው። በጣም የሚገርመው ኤደንበርግ ዩኒቨርሲቲ ነው ሕግን የተማረው። አረብኛ፣ ስፓኒሽ፣ ፖርቹጊዝ፣ ግዕዝን አቀላጥፎ ይናገር ነበር ይባላል። ግዕዝንም አቀላጥፎ የሚናገር ሰው ነበረ እና የካቲት አካባቢ በ1770 ዓመተ ምህረት ወደ ጎንደር በመጣ ጊዜ በንጉሠ ነገሥት ተክለ ሃይማኖት ሁለተኛ እና በራስ ሚካኤል ስዑል አቀባበል ተደረገለት። እንግዲህ ይህ ሰው ሲመጣ የግዕዝ ቋንቋ ችሎታውን ሲያዩ ሳይደነቁ አይቀሩም የሀገራችን ሰዎች ብዬ አስባለሁ። ሁለተኛ ደግሞ በስፖርት የዳበረ ቁመና የነበረው ተወዳጅ ሰው ነበር ይባላል እና እዚህ ኢትዮጵያ ቢያንስ 2 ዓመት ቆይቷል እና በዚህ በ2 ዓመት ቆይተው የተለያዩ የብራና መጻሕፍትን በመገልበጥ ይታወቃል። በመጽሐፍ እና ለመድኃኒት የሚጠቅሙ እጽዋትን በመሰብሰብ የሚታወቅ ሰው ነው። በጣም በዚህ አገር ላይ ሲኖር በጣም ካስደነቁትና እጅግ ከተገረመባቸው ነገሮች መካከል መጽሐፈ ሄኖክን ማየቱ ነው። ይህ መጽሐፈ ሄኖክ ተጠቅሷል በይሁዳ መልእክት፣ ግን የለም የአዳም 7ኛ ትውልድ የሆነው እዚህ ግን ተመለከተ። በጣም ነው የተደነቀው። ከዛ 3 ኮፒዎች ያው ይዞ ወደ ባህር ማዶ ይሄዳል። ሚሽኑን ከጨረሰ ይዞ 3 መጻሕፍት የሄኖክ መጻሕፍት ይዞ ይሄዳል እና አንደኛው ለፈረንሳዊ ንጉሥ ለሉይ 15ኛ በስጦታ መልክ ሰጠው። ይህ እንግዲህ የሰጠው ዛሬ በፈረንሳይ ብሔራዊ ቤተ መጻሕፍት ይገኛል።
አንደኛው ደግሞ በኦክስፎርድ ለቦዴሊያን ቤተ መጻሕፍት ተሰጥቶታል። ቀሪው ደግሞ ራሱ ጋር አስቀምጦታል። አሁን ቦዴሊያን ቤተ መጻሕፍት ይገኛልና ያንን ባሳየ ጊዜ በጣም ዓለም አቀፍ መነቃቃት ላይ መጣ። ምክንያቱም ለመጀመሪያ ጊዜ የሄኖክ መጽሐፍ ተገኘ ሲባል የሚፈጠረውን ነገር አስብ። በጣም ተገረሙ። ከዛ በኋላ እንግዲህ የሙት ባህር ጥቅሎች የሚባሉት ቅርብ 1946 እስከ 56 ቁምራን ላይ 11 ዋሻዎች ላይ የተደረጉ አሰሳዎች ነበሩ። እዛ ውስጥ ደግሞ ወደ 981 የሚጠጉ ጥንታዊያት መጻሕፍት ተገኝተዋል። ከሄኖክ የተወሰኑ ቁርጥራጮች ነው የተገኙት። እስከ ስክሮሎቹ የተወሰኑ ቁርጥራጮች ናቸውና በኢትዮጵያ የነበረው ግን ሙሉ መጽሐፍ ነበረ። ስለዚህ አሁን ድረስ ይሄ ሪሰርች ሲሰራ በሁሉም ሪሰርቸሮች ዘንድ ወይም አጥኞችና ተመራማሪዎች ዘኢትዮፒክ ሄኖክ ኢትዮጵያዊ ሄኖክ እየተባለ ሁሌ ይጠቀሳል። ይሄ በጣም የሚያስደንቅ ነው። ከዛ በኋላ ከተመለሰ ከ10 ዓመት በኋላ ጀምስ ብሩስ ከ1768 እስከ 1773 የናይልን መነሻ ወይም ያደረጓቸውን ጉዞዎች በሚያስመልክት በ5 ቅጾች በ3000 ገጾች መጻሕፍትን አሳትሞ ለንባብ አቅርቧል። ይቀላል አይደለም። ኦልሞስት ወደ 3000 ገጾች ይደርሳል። ትልቅ መጽሐፍ ነው። የአባይ መነሾ የሚል የናይል መነሻ ተነትን ነው እና እዛ ላይ የተገኘው ምንድን ነው? ሄኖክ ምን ብሎ ጽፏል? በሁለተኛው ምዕራፍ ላይ የሰው ልጆች ከበዙ በኋላ እንዲሆነ በእነዚህ ወራት መልከ መልካሞችና ደመግቦች ሴቶች ልጆች ተወለዱላቸው። የሰማይ ልጆች መላእክትም እነርሱን አይተው ወደዷቸው። እርስ በርሳቸው ኑ ለእኛ ከሰው ልጆች ሴቶችን እንምረጥ፣ ለእኛም ልጆችን እንውሰዳሉ ይላል። ይህ በጣም ከባድ ቃል ነው። የሰማይ ልጆች መላእክት እነርሱን አይተው ሴት ልጆችን እንደተመኟቸው እንደወረዱ ቃል በቃል ያለውን ነው ምጽፈው። ትርጓሜው ብዙ አይነት ነገር አለው እና ምን ብሏል ሄኖክ? አለቃቸውን ስማዚያ ይለዋል። ኦልሞስት ቁጥራቸውንም ወደ 200 ያደርሰዋል። ሄኖክ 200 ያደርሳቸዋልና ክፉ ስራቸውንም ጭምር ያስተማሩትን ይጠቅሳል። በተለይ ሰዎች ማወቅ የሌለባቸውንም ሴክሬት ይገልጹ እንደነበር ጭምር ይጽፋል እና ከነሱ እንግዲህ ጸንሰው ረጃጅሞችን ቁመታቸው እስከ 3000 ክንድ የሚጠጋ 3000 ክንድ ሰው 3 ክንድ ከስንዝር ይባላል። እነዚህ ግን 3000 ክንድ ይላልና እንደውም ካስተማሩት ትምህርት አንዱ ተውላጠ ዓለም ይባላል። ተውላጠ ዓለም ማለት ጄኔቲካሊ የሆነ ዲኤንኤ ማዛባት በለው አሁን ባለው እንትን ለምሳሌ ዘረመልን የአንዱን ጽንስ በአንዱ ማህፀን ማሳደር። ለምሳሌ የፈረስ የበቅሎውን ዘረመል ወደ ሰው የሰውን ወደዛ ይሆንና ለየት ያሉ ክሬቸሩ አዳቅሎ የማምጣት ነገር በጣም እና እነዚህ ነገሮች በኢትዮጵያ ሊቃውንት ካለ ፍጥረት እነሰበዳት የመጡት በዛ ዘመን በተደረገ ድርጊት እንደሆነ ያው ይጽፋሉ ሊቃውንት እና ይሄ በጣም አስገራሚ ነው። ስለዚህ ከዛ በኋላ እንግዲህ ሙሴ በጣም ከረጅም ዓመት በኋላ ሙሴ የእግዚአብሔር ልጆች የሰው ሴቶች ልጆችን መልካም እንደሆኑ አዩ፣ ከመረጧቸውም ሚስቶች ለራሳቸው ወሰዱ እያለ ይጠቅሰዋል ማለት ነው ኦሪቱ ላይ። ይሄ በጣም አስገራሚ ነውና በአጠቃላይ ግን በኔፍሊም ላይ ባለው ምልከታ 3 አይነት ምልከታዎች አሉ። እያንዳንዱን በጥያቄ ማንሳት እንችላለን። እነዚህ ምንድን ናቸው የሚባለው እይታ 3 እይታ አለ። እኛ እይታዎቹን ማቅረብ ነው። የትኞቹ ናቸው የሚለውን ደግሞ ተመልካቾች ይድረሱበት። አንደኛው የወደቁ መላእክት ናቸው፣ ፎለን ኤንጅልስ ናቸው በቁሙ የሚሉ ተመራማሪዎች አሉ። ሁለተኞቹ የሴት ልጆችና የቃየል ልጆች ተጋብተው የወለዷቸው ናቸው የሚሉ አሉ። ሶስተኞቹ ደግሞ ስጋ እንዲለብሱ የተደረጉ መላእክት ናቸው የሚል 3 እይታ በተመራማሪዎች ዘንድ አለ። እያንዳንዱን እንግዲህ በሂደት እናየዋለን። መልካም ተመልካቾቻችን እንግዲህ እውቀት እያገኙ እንደሆነ ተስፋ አድርጋለሁ። የወደቁ መላእክት ሲል ምን ማለት ነው? የወደቁ የሚለው ማለት በጣም እንግዲህ ዓለም ላይ እርሶም እንደጠቀሱት አከራካሪ ነው የኔፍሊም ጉዳይ። ዛሬም ድረስ ጥናቱ አላለቀም፣ ብሶ ያጠናል እና መድረሻው እንግዲህ ወደፊት የሚታወቅ ቢሆንም 3ቱ ምልከታዎች ስንመለከታቸው የወደቁ መላእክት ማለት ምን ማለት ነው? መልካም እንግዲህ የመጀመሪያው ምልከታ ነው። የወደቁ መላእክት ናቸው ከሚሉ ተመራማሪዎች ወይም ቴዎሎጂያንስም ራሱ በዚህ ዙሪያ በጣም ገብተውበት ነበረ። በተለይ ከ155 እስከ 220 የነበረው ተርቱሊያን በቴዎሎጂ ይታወቃል። ጠርጠሉስ እንለዋለን። እሱ በቁሙ የወደቁ መላእክት ናቸው ሰዎች አይደሉም በሚል ምልከታው ይታወቃል። እንደገና ከ250 እስከ 325 ዓመተ ምህረት የነበረው ላክታንታኒዩስ ይጠቀሳሉ እና እነዚህ ሊቃውንት በፍጹም ሰዎች ሊሆኑ አይችሉም። ምክንያቱም የፈለገ ኃጢአት ቢሰራ ሰው 3000 ክንድ ቁመት ያለውን
ሊረዝም ሊወልድ አይችልም የፈለገ ቁጣ ቢመጣበትም ወደሚለው እሳቤ የውስጥ ናቸውና ከሰው ልጆች ጋር የተጋቡት ከሌላ ዓለም የመጡ መላእክት ናቸው እና 3 ክንድ ድረስ እንትን ያሉት ናቸው ብለው ቅዱሳት መጻሕፍትን ይጠቅሳሉ። በተለይ ጴጥሮስን በጣም ይጠቅሳሉ፣ ይሁዳን ይጠቅሳሉ። በኋላ የተገኘ አንድ ዶክመንት አለ የደማስቆ ሰነድ የሚባል ዳማስከስ ዶክመንት የሚባልና በቁፋሮ የተገኙ መጻሕፍት አሉ። እነዚህ መጻሕፍት በቁም መላእክት እንደሆኑ ይጠቅሳሉ። ለምሳሌ መጽሐፈ ኔፊሊም የሚባል ተገኝቷል ከነስማቸው ራሱ በስማቸው ማለት ነው። አዎ እሱ እንደውም ወደ አማርኛ አንድሮሜዳ 2 ላይ ተተርጉሞ ሙሉ አለ በዚህ ዙሪያ ላይ እና እንግዲህ እነ ተርቱሊያን እነ ላክታንታኒውስ በፍጹም የፈለገ ነገር ቢደረግ ራሱ ጥር ቃሉ ኃይለ ቃሉ ሙሉ በሙሉ በመያዝ ማለት ነው ትርጓሜ ያሻው የሰው ልጆች ይል ነበረ። መላእክት ማለት አይጠበቅበትም ነበር። እግዚአብሔር ልጆች እያለ የሚናገራቸው መላእክት ናቸው። በዚህ ምክንያት ድብቅ ዕውቀትን ለሰው ገልጸዋል። የማይፉ ወአራዩ ህዋተ ለሰው ስውር ነገርን ለሰው አሳይተዋል። ሰዎች ቢሆኑ ደቂቀ ሴት ያው እንደማንኛውም ሰዎች እንጂ የተለየ ነገር ሊያገኙ የሚችሉ አይደሉ። እነሱም ራሳቸው ከአዳም ውድቀት በኋላ የመጡ በመሆናቸው ወደሚል እሳቤ ሄደዋል ማለት ነው። ይሄ እንግዲህ የመጀመሪያው የወደቁ መላእክት ናቸው የሚል ነው። ሁለተኛው ምልከታ እንግዲህ የሴት ልጆች ማለት ያው ቃኤል አቤልን ገሎታል። በአቤል ምትክ ደግሞ ሴት የሚባል ልጅ ተወልዷል። የሱ ልጆች ደብረ ቅዱስ በሚባል ተራራ ላይ ንጽህና ጠብቀው እግዚአብሔርን በማምለክ ይኖሩ ነበረ። የቃኤል ልጆች ደግሞ ከተራራው ስር ነበሩ። በጣም ብዙ ኃጢአት ይሰሩ ነበረ። በመጨረሻ እንግዲህ ላይ ያሉት ታች የሚሰሩትን ኃጢአት አይተው ከነሱ ጋር ቀስ በቀስ እየተለማመዱ ወደ ኃጢአት ገብተዋልና መላእክት የተባሉት ንጽህና ስላላቸው ነው የሚል ሁለተኛው እይታ ነው ብዬ ነው እንትንምና ደቂቀ ሴት ናቸው፣ የሴት ልጆች ናቸው። መላእክት ይባላል ሰው በንጽህናው በምኑ ምክንያት ብለው ከቅዱሳት መጻሕፍት ልክ እንደ ተርቱሊያን እነ ላክታንታኒውስ እንደሚጠቅሱት እነዚህም ደግሞ ክፍል ይጠቅሳሉ። ለምሳሌ የሂፖ አውግስጢኖስ በቴዎሎጂ ሴንት አውግስቲን ኦፍ ሂፖ እንለዋለን። ሌላው ደግሞ ጁሊየስ አፍሪካኑስ የሚባል አንድ ሊቅ አለ፣ ቀሌምንጦስ። እነዚህ ሊቃውንት ደግሞ በፍጹም መላእክት ሊሆኑ አይችሉም ከሰው ልጆች ጋር ብለው የሚያቀርቡ አሉ። እና ምንድነው የሚሉት ደቂቀ ሴት ንስጠብቀው ከሴት ርቀው እንደ መላእክት ቅዱስ 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 እያሉ ያመሰግናሉ ነው። በኋላ ግን የቃየል ኃጢአቶችን በተለይ ኑሄ የምትባል እሷ ከበሮ ስትመታ አይተው ተስበው እንደወረዱ የኛማ ኑሮ ምንድነው ኑሮ የሚባለው ተመልከቱ ብለው በስጋዊ ፍትወት እንደወደቁ ይጻፋል። እና በዚህ ኃጢአት ምክንያት የሆነ ነገር በቃ የፍርድ ጉዳይ ሆኖ ኔፍሊሞች እንደተገኙ የሚል ሁለተኛ ሐሳብ ደግሞ ይነሳል ማለት ነው። መልካም። ሶስተኛው እርሶም እንደጠቀሱት ልቡሳነ ስጋ ወይም ስጋ እንዲለብሱ የተደረጉ መላእክት ናቸው የሚል ምልከታ አለና በተለይ ይሄኛው ማልባት በደንብ መታየት አለበት ብዬ አስባለሁ። ምክንያቱም ልቡሳነ ስጋ ወይም ስጋ እንዲለብሱ የተደረጉ ናቸው ማለት ምን ማለት ነው? እንደገናስ ኔፍሊምን ይሄ ይገልጣቸዋል ወይ እንዲህ ማለት ይቻላል ወይ የሚለውን በደንብ ዝም መርከት። ይህም እንደ አንድ እይታ ነው። እንግዲህ እይታው የተለያየ ነው። የግዴታ አንድ ሰው እንደተለጎመ ፈረስ በአንድ በኩል ላይ ይችላል 360 ዲግሪ ይሄዳል። ከዛ በኋላ አይምሮን የሚያሳርፈውን ሐሳብ መያዙ አይቀሬ ነው። ያ ነው በሊቃውንት ውስጥ እይታ የፈጠረው ማለት ነው ብዬ አስባለሁ። እነዚህ እንግዲህ በተለየ መልኩ ስጋን እንዲለብሱ የተደረጉ መላእክት ናቸው የሚል እሳቤ ነው። ሶስተኛው ምልከታ ብለን እንውሰደው። ይሄ ምልከታ ቀጥታ የተወሰደው በመጽሐፈ መቃብያን ላይ ነው። በተለይ መጽሐፈ መቃብያን አንደኛ መቃብያን 18ኛው ምዕራፍ ላይ ምን ይላል? ቀድሞም እኮ ክፉዎችና ትዕቢተኞች የሆኑ ከነርሱ የሚበልጥና የሚበረታ የሌለ ቃል በቃል ነው። የራእይት ልጆች እንዲነበሩ ኃይላቸውና ቁመታቸው የክንዳቸውንም ብርታት ስላዩ እግዚአብሔርን በፊታቸው አላደረጉም። እርሱም ካለመኖር ያመጣቸው ፈጣሪያቸው እንደሆነ አላወቁም ይላል። እንግዲህ እዚህ ላይ ካለመኖር የመጡት መላእክት ናቸው። የሰው ልጅ ከአራቱ ባህሪያት ነው የተገነባ። እዚህ ካለመኖር ያመጣቸው እግዚአብሔር እንደሆነ አላወቁም ካለ በኋላ አባቶቻቸው መላእክት ሳሉ ከመላእክት ጋር በሰማያት ያመሰግኑ ነበር ይላል። ፈቃዳቸውን ባሳታቸው ጊዜ ወደ ዘላለም የፍርድ ቅጣት ወረዱ ብሎ ስለመጀመሪያዎቹ ስለወደቁት መላእክት ማለት። ይሄ እንግዲህ
በስነ ፍጥረት ዕለት በተደረገው ፍልሚያ የወደቁትን ነው የሚጠቅሰው አባቶቻቸው ብሎ ማለት ነው። ከዛ ከሰው ልጆችም አለ ሚስቶችን አገቡ ስለ ልቡናቸው ትዕቢት ያስታቸው ዘንድ ሕጉንና ትእዛዙን ይጠብቁ እንደሆነ ይፈትናቸው ዘንድ እግዚአብሔር የሰው ስጋን ፈጥሮላቸዋልና ይላል መቃብያን። ይሄ ደግሞ በጣም አስገራሚ ነው። ይሄ ደግሞ የተለየ ነው ራሱ እና እነርሱ ግን ትእዛዙን አልጠበቁም። እርሱም ከአባታቸው ከዲያብሎስ ጋር ወደ ገሃነመ እሳት አወረዳቸው። እግዚአብሔር እንደ ሰው የበደሉ መላእክትን ተቆጥቷቸዋልና ቃል በቃል ነው የሚለው። ይሄ ደግሞ ሶስተኛው እይታ ነው። በተለይ ክብረ ነገሥትን ይመረምሩ የነበሩ ሊቃውንት ይሄን ነው የሚከተሉት። እነ መጽሐፈ ምስጢረ ሰማያዊ ምድር ይሄን ነው የሚከተሉት። ይሄን ሐሳብ በተለይ በዚህ እይታ ውስጥ ያሉ ሊቃውንት እንግዲህ የሊቃውንት እይታ ነው የምናየው። የሮዳስ እይታ ላይ ራሴ የምከተለው እንዳለ እንደተጠበቀው ነው። ምርምሮቹን ጥናቶቹንና እይታው ማቅረብ ነው ድርሻ እና እንደገና የሚጠቅሱት ሄኖክ 4 ነው ከመቃብያን ጋር የሚመሳሰል ከ78 እስከ 88 ምን ይላል? እናንተ ግን ከዚህ አስቀድሞ በልጅ ዘመን በማይጠፋ በዘላለማዊ ሕይወት ሕያዋን የሆናችሁ መንፈሳውያን ነበራችሁ ይላል። በዘላለማዊ ሕይወት መንፈሳውያን ነበራችሁ። ስለዚህ ለእናንተ ሴቶች አላደረኩላችሁ የመንፈሳውያን ማደሪያቸው በሰማይ ነውና ይላል። ይህንን ነው የሚጠቅሱት። አሁንም ከመንፈስና ከስጋ የተወለዱት ራእይት ይላል። አየህ እዚህ ጋር ከመንፈስና ከስጋ መዳቀል ነው ማለት ያለው ሄኖክ ነው ያለው። ከመንፈስና ከስጋ የተወለዱ ራእይት በምድር ላይ ክፎች መናፍስት ይባላሉ፣ ማደሪያቸውም በምድር ይሆናል። ክፎች ነፍሳትም ከስጋቸው ወጡ፣ መሰረታቸው ከሚሆኑ ከቅዱሳን ትጉሃን በላይ ተፈጥረዋልና ይላል። ይሄ በጣም በጣም አስገራሚ ነገር ነው። ስለዚህ ቃል በቃል ነው እና ይሄንን ምልከታ መቃብያንና ሄኖክ የጻፉትን ምልከታ ተከትለው በተለየ መልኩ ስጋን የለበሱ አሉ ይፈትናቸው ዘንድ ነው የሚለው። ይህንን ደግሞ ዘርዘር አድርጎ የጻፈ ክብረ ነገሥት ነው። ክብረ ነገሥት በጣም ድንቅ መጽሐፍ ነው። ብዙ ነገሮችን በውስጡ ይዟል። ታሪክነቱ ባለፈ ያልያዛቸው ነገሮች የሉም። በጣም ጠንካራ ነገሮች ይዘዋል። እንደ አጥኝ ሆኖ ከታየ ማለት ነው። ምን ይላል? የተቆጣቸው መላእክት አሉ ይላል። ምንድን ነው? አጠር አድርጌ ልተርከው እንጂ በጣም በጣም ብዙ ነው። አዳምን ነቀፉት ይላል። እዚህ ላይ ምንድን ነው የነቀፉት? ይህን ሁሉ ነገር ተደርጎለት ፀሐይ፣ ጨረቃ፣ ከዋክብት በለው ከሰማይ በታች ከምድር በላይ ያለውን ሁሉ ግዛ ብሎ እንዴት ሊበድል ይችላል አይነት ነው ሳቢው። እንዴት ሊበድል ይችላል ሲል ነው አዳም እኮ 10 ሕሊናት አሉት፣ 5 መልካም 5 ክፉ። ስለዚህ አመዛዝኑ እንትን ይላል። በዚያው ላይ ደግሞ ስጋ ነው፣ ስጋ ለብሷል አይነት ነው የተረዱት። ግን ቢሆንም አሁንም እንትናቸውን አላቆሙም ነው። እናንተም እኮ እንደሱ አይነት ስጋ ቢኖራችሁ ስጋ ሰውነት ቢኖራችሁ ትበድሉ ነበር ሲል በፍጹም እኛ አንበድልም ብለው ንግግር ጀመሩ። ከዛ በኋላ እንግዲያውስ ከበደላችሁ በፈቃዳችሁ የእናንተ ነው፣ ካልሆነ አይደለም አይነት ጥያቄ እንትን አሉ። መጨረሻ ላይ በፍጹም እኛ አንበድልም አሉና ምን ይላል? ወሶቢሃ ተውቦሙ ምስለ ቃሉ ስጋ ወደም ወልበ ጓለሚያው ወተወሩ መልዕልተ ሰማይ ወረዱ ምድረ ሀበበ ደዘፈኖሙ ይላል። ምንድነው? ስጋና ደም የሰው ልጆች ልብ ተሰጣቸው፣ ከሰማይ ከፍታ ተጣሉ ነው ዘው 200 ያን ጊዜ የቃየል ልጆች በቃ ዳንኪራ ሲመቱ ቀናቸውን ሲጨፍሩ መታገስ አቃታቸው። ከዛ በኋላ ያው ወደቁ ነው የሚለው። በዚህ ምክንያት ነው እንግዲህ በጣም በዚህ ምክንያት ያው እስከ ፍርድ ቀን ድረስ ታሰሩ። አዛዝኤል ገጠመበት ኮረብታው 7 ትውልድ የሚላቸው ሰው ቢኖር ይሞታል፣ እድሜው ይገደባል። እነዚህ ግን ከሁለቱ ቅልቅል የተገኙ በመሆናቸው ነው የታሰሩት ነው የሚለው። እንደው ምን ይላል መሰለ? ከሁለት ነገር ስለተገኙ የእናታቸውን ማህፀን እየቀደዱ ወጡ ነው የሚሉት። እንግዲህ የሰው ልጅ ስርዓቱንም አልጠበቁትም። ስርዓቱ እንግዲህ ዲኤንኤው እንትን ብለዋል። እንግዲህ ርቀት ከግዝፈት ነው፣ መንፈሳዊ ከስጋዊ ጽምረት ነው። ስለዚህ በጣም የተወለዱትም 3000 ክንድ ማይታሰብ ነገር ነው። መላእክት ርቀት አላቸው፣ በጣም እንትን አላቸው። ሰው ደግሞ የተወሰነ። እዚህ ላይ ግን በጣምና ሴቶችን እምብርታቸውን እየቀደዱ ወጡ ይላልና ያው ዓለም በጣም ከፍተኛ ጥፋት ውስጥና ስለሚያውቁት የሰማዩን ሴክሬት ማስተማር ጀመሩ። ከዛ እርስ በርስ መበላላት ተጀመረ ማለት ነው። እና በቃ ምድር ጭራሽ እስክትጎሰቁል ድረስ ሆኗል። እና መጽሐፈ ምስጢረ ሰማያዊ ምድር የሚባል አንድ የግዕዝ መጽሐፍ ደግሞ ፍካሬ ይላል። በእንተ ለስሪቱ መላእክት ወአርአዩ ኅቡዓተ ሰማይ ለሰብ ይላል።
የሳቱና ድብቆች ሽሽጎች ነገሮችን ለሰው ስላሳዩ የመላእክት ትርጓሜ በሚለው ክፍል ላይ ምን ይላል? ዳግመኛ የጥፋት ሰዎችን ነገሮችን ወደ መናገር እንመለስ። በዚያ ወራት ትጉሃን ከሰማይ ወረዱ፣ የሰው ስጋ ከለበሱ በኋላ ታላቅ ኃጢአት ያዛቸው ይላል። ስጋ ከለበሱ በኋላ ይላል ድም ካለው ጋር እንድረ ለብሱ ስጋ ሰብ አዞሙ አብይ ኃጢአት ይላል። ይሄ ሶስተኛው ክፍል ነው ማለት ነው። ስለዚህ የምስጢረ ሰማያዊ ምድር መጽሐፍ ጸሐፊ ይህን ክፍል ነው የሚያምነው እንደማለት ነው። ከፍተኛ የጥፋት ውሃ አምጥቶ እንግዲህ በንፍር ውሃ ቀቅሎ አጥፍቷቸዋል ነው የሚለው። ስለዚህ ከያሬድ ዘመን ጀምሮ ስድስተኛው ትውልድ ባይዞይ 6 የሰው ቁጥር ነው የሚሉት ሊቃውንት። 6 የሰው ቁጥር ነው ሰው የተፈጠረው ቀመሩን የተከተለው ነው። ይሄ በቀመር ዓለም ውስጥ በተለይ የቀመረ ፊደል ትምህርት በዚህ ትልቅ ድርሻ አለው። እነዚህን ፈልፍሎ ለማውጣት ነው። ለምሳሌ የሰው ቁጥር ነው 6 ቁጥር ሲቀመርም ሰው ነው። ምክንያቱም ሰው የተገኘው በስድስተኛው ዕለት ነው። ልክ ዘፍጥረት 6 ላይ ነው ይሄ ነገር የተጠቀሰው። ሰማይ መላእክት የሰው ልጆችን አዩ ሚለው ልክ ዘፍጥረት 6 ላይ ነው። በጣም የሚደንቀው ማለት ነው። የወረዱትም በስድስተኛው ትውልድ በያሬድ ዘመን ነው። ቀመሩ እንደዛ ነው። ይገርማል። ስድስተኛው ያሬድ ነው። ከዛ ይቀጥላል ማለት ነው። ሄኖክ ሰባተኛ ሆነ፣ ሞትን ሲያይ ተሰወረ። 8ኛው ማቱሳላ መጣ። ማቱሳላ 8 የህይወት ቀመር ናት ነው ትምህርቱ እና 969 ዓመት ኖሯል። ወደ አንድ ሲለወጥ 24 ነው የሚመጣው። 969 ማለት 888 ድምር ውጤት ነው። ይሄ ቀመር ሊቃውንት ነው። ስለዚህ ልክ ዘፍጥረት 7 ላይ ከ7 ቀን በኋላ ዝናብ አዘንባለሁ ይላል። 40 ማለት 40 ለይቶ ምዕራፍ 7 ላይ 8ኛው ላይ ሲደርስ ኖህ ከመርከብ ሲወጣና አዲስ ህይወት እንደገና ሲያገኝ ይታያል ነው። ስለዚህ ፓተርኑ ራሱ የተቀመጠው ያንን በሚገልጽ መልኩ እንጂ ዝም ብሎ እንደ እንግዳ ደራሽ እንደ አፈሳሽ ይሆን አይደለም የሚል እንግዲህ እይታ አለ ማለት ነው። ስለ ኔፍሊም ነው እያነሳን ያለ ነው ከመጽሐፈ ሄኖክ ጋርና ምልከታዎችን በተመለከተ። ኔፍሊምን በተመለከተ ዓለም ላይ ያሉ የተጻፉ መጻሕፍት፣ የተሰሩ ፊልሞች ምን ይመስላል? ሲዳሰሳዊ ነገር በተነገረ ብዙ ዶክመንተሪዎች ተሰርተዋል። በተለያየ እይታ አሁን ባልኩ በሶስቱ እይታ መላእክት ናቸው በሚለው፣ የሴት ልጆች ናቸው በሚለው ተሰርተዋል። ስጋ የለበሱ ናቸው በሚለው በጣም የምሁራን እይታ አለ ሁልጊዜም ማለት ነው። ሌላው ግን ማንሳት የምፈልገው መጽሐፈ ኔፍሊም ራሱን ችሎ ያው ወደ አማርኛ ተመልሶ አለ። እሱ በጣም አስገራሚ ነገር ነው። ስለሚመጣባቸው ጥፋት ቀድመው እንዴት እንዳዩ እነዚህ ራሳቸው ኔፍሊሞች ከሄኖክ ጋር እንዴት እንደተነጋገሩ በጣም ሰፊ ነው። ከዛ ውጭ ግን ከክርስቶስ ወደ 300 ዓመት አስቀድሞ በአረማይክ የተጻፈ በኋላም በቁምራን እስራኤል ከሙት ባህር ላይ ከተገኘው ጥቅል በተጨማሪ ስለ ኔፍሊም ዘርዘር አድርጎ የሚናገር በ250 ዓመተ ምህረት አካባቢ እንደተጻፈ የሚነገር አንድ ሌላ ቅጅ አለ። በጣም ይሄም ደግሞ ጥንታዊው ነው። እነዚህ ሁሉ እንግዲህ ጥናቶች አንድ ሰው ስለ ኔፍሊም ከማውራቱ በፊት እነዚህም ነገሮች ጥንታዊት ሰነዶች ማንበብ በቅርበታል የሚል እምነት አለ። የተወሰኑት ደግሞ በፋርስና በቅብጥኛ የተጻፉ እንደዚሁ ጥንታዊት ሰነዶች አሉ። ከዛ ውጭ ግን ዓለም በብዙ መልኩ ይጠቀማል። እንደዚህ ያሉ ታሪኮች ሪሰርች በመስራት ሊጠቀም ይችላል። ፊልም በማድረግ ሊጠቀምበት ይችላል። እና አንዳንድ ጊዜ ምንሰማቸው ነገሮች ወደ ፊልም ስክሪፕት ለውጦ ገንዘብ ማግኘት ብዙ አለመድንም እንጂ በጣም ሀሳቦች ታሪኮቹ እንትን የሚሉ ናቸው። አሁን ለምሳሌ ጃክ ዘ ጃይንት ስሌየር የሚል አንድ ፊልም አለና በጣም የሚገርመኝ ሙቪ ነው እና በኔፍሊሞች ዙሪያ ነው የተሰራው። እንግዲህ ሞደርን ያደርጉታል እንደ ሳይንቲፊክ ፊክሽን ሆኖ ስለሚሰራ ለየት ያለ ነው። ግን ቁመታቸው በጣም ረዣዥሞች በቃ ኔፍሊሞች ያሉበትና የሚተውኑበት ነው። ምናልባት ስክሪኑ ላይ ተመልካቾች ሎጎ እንትን ሊያዩት ይችላሉ። ይገርም ስንት እንዳስገባ ልንገር፣ $197.7 ሚሊዮን አስገብቷል። በእይታ ማለት ነው። በቦክስ ኦፊስ እንግዲህ ያስገባው $197.7 ሚሊዮን በነዚህ ፍጡራን ዙሪያ የተሰራው ፊልም ተወዳጅ ሆኖ አስገብቷል። በጣም ብዙ ብር ነው። በጣም ሌላው BFG በቦክስ ኦፊስ ያስገባው በተመሳሳይ መልኩ እንደዚሁ አይነት እንትን አለ። $195.2 ሚሊዮን የአሜሪካን ዶላር አስገብቷል። በጣም ተረጋግጦና የሚገርመኝ እነዚህ ሰነዶች እኛ ጋር እያሉ እዚህ ግን ሳሪ ስለሚያዱ በጣም ብዙ ሚሊዮን ዶላር የሚያንትን ለምሳሌ አንዳንድ ሰው የተኛበትን እንትን አያውቅም፣ ከስሩ ምን እንዳለ አያውቅም።
ምናልባት ከስሩ ዳይመንድ ሊኖር ይችላል፣ እንቁ ሊኖር ይችላል ግን ተኝቷል። የሚለውጥ ነገር ሊኖር ይችላል። አብሶሉትሊ ግን ያንን አለማየት ማለት ጉዳት ነው እና ዓለሙ በዚህ መልኩ እንግዲህ ፊልም እየሰራ ይጠቀምበታል። ባይዘው አሁን ያለው የፊልም ኢንዱስትሪ ከአክሽን ከሮማንቲክ የሆኑ ፊልሞች ወጥቷል ማለት ይችላልና ለየት ያለ እንደዚህ አይነት ሳይንቲፊክ ፊክሽን ውስጥ ገብቷል ማለት የጥንት ታሪኮችን ከሞደርኑ ጋር አገናኝቶ የሚያይበት እይታ ላይ ደርሷል እና እነዚህ ታሪኮች እንደ ቀላል የምናያቸው አይደሉም። ዓለሙ ቢፈልግ በሳይንስ እየተነተነ ሊጠቀምበት ይችላል፣ በፈልግ ደግሞ በፊልም ኢንዱስትሪ ውስጥ አስገብቶ ሚሊየንስ ዶላር ያገኝበታል። ምንጫቸው እኛ ሀገር ሆኖ ግን እኛ አንጠቀምባቸው። ይሄ በጣም ትልቁ ስህተታችን ነው እንጂ ይሄ ስለ ኔፍሊም በቃ ኢትዮጵያ ተጠቃሽ ናት። ሄኖክ ስለሆነ የሚነሳው ሁሌ ሲነበብ ሲተረጎም እንግዲህ ዘኢትዮፒክ ሄኖክ የፈለግከው ቦታ ብትሄድና ይህን በዓለም አቀፍ ደረጃ ብዙ ጥናታዊ ስራዎች በዚህ መጽሐፍ ላይ ይቀርባሉ። አመታዊ ኮንፈረንስ እየተደረገ ይሄ በጣም አስገራሚ ነገር። እዚህ አይነት ሰነዶች በጣም ብዙ አሉ። ባይዘው እንግዲህ ያው በጥንታዊ ጽሁፍ ውስጥ እንደኖረ እንዳደገ እንዳገላበጠ እንደተረጎመ ሆኜ ስናገር ማለት ነውና በጣም ብዙ ወደ ፊልም ስክሪፕት መለወጥ የሚችሉ ብዙ ሪሰርች ልንሰራባቸው የምንችላቸው በጣም ሰፊ ድንቅ ሀሳቦች አሉ። ለምሳሌ እንደ መጽሐፈ ዜና ምስጢር ያሉ የተለያዩ ዓለማት ውስጥ ያሉ ፍጡራን ይዳስሳል። እነዛ ምንድናቸው? ጥናት ራሱ ይገልጣቸዋል። ቴዎሎጂያን ሊያጠኗቸው ይችላሉ፣ ፊሎሎጂስቶች ሊያጠኗቸው ይችላሉ፣ ብዙ ሰዎች ሳይንቲፊክ ሪሰርች የሚሰሩ ሰዎች ሊያጠኗቸው ይችላሉና ለምሳሌ በዩኤፍኦ ዙሪያ ምንድነው? ኤሊያኖች ምንድናቸው? ሰበዳት የሚባሉ ለምሳሌ ጥንታዊያት ስዕሎች ለምሳሌ ሰማያታት እንዲህ ሲወጓቸው የሚታዩ አሉ። ዝም ብለህ አይተህ ምንድናቸው ልትል ገጸ ከለባት የሚባሉ አሉ። ምንድናቸው እነዚህ ነገሮች? ራሳቸው ከየት መጡ? እንዴት መጡ? ጄኔቲካሊ የተደረገ ነገር አለ? ምንድነው ያ ሴክሬት ብሎ ሰው በጣም መመርመር ያስፈልጋል። እና በሀገራችን እንደዚህ አይነት ዲቤቶች እንደዚህ አይነት ንግግሮች አልገጠሙም። በባህር ማዶ ግን በጣም የተለመደ ነው። ብዙ ሪሰርቾችም ሁሌ ይቀርባሉ። ስለዚህ ዞር ብለን ውስጣችንን አይተን ብንራቀቅ ምን አለበት? ሁልጊዜ ሰዎች ከምግብ ከመጠጥ ባለፈ ደግሞ ላይኛውንም ዓለም መቃኘት ዙሪያ ገባውን ማየት ብንችል የበለጠ መልካም ነው የሚል እምነት አለ። ስለዚህ ስለ ኔፍሊም 3 እይታዎች አሉ። ተመልካቾቻችንና አድማጮቻችን 3ቱንም መዝነው የራሳቸውን መንገድ ይምረጡ። የግሌ ግን የራሴ ምልከታ አለኝ። ተመልካቾቻችን ከዶክተር ሮዳስ ጋር የነበረን ቆይታ እንግዲህ ይህን ይመስላል። እንደተከታተላችሁት በተለይ ፊልም የምትሰሩ መጽሐፍት ምጽፉ ጥናታዊ ጽሁፎችን የምትሰሩ ሰዎች እጅግ መነሻ ሀሳብ እንዳገኛችሁ ተስፋ አደርጋለሁ። ዶክተር ስለሰጠን ጊዜ እጅግ አድርገን እናመሰግናለን።